ማይክል አርቴታ ዛሬ ሁለት ትልልቅ ስህተቶች ሰርቷል። አርሰናል በሜዳው በበርንማውዝ በተሸነፈበት ጨዋታ ላይ እንግዲህ ከነገ ወዲያ ወደ ፈረንሳይ የሚያቀናው ቲም ሙሉ ቲሙ በፈርስት ሌጉ ቋሚ የነበሩትን ሙሉ ተጫዋቾች ነው ዛሬ ያሰለፈው ከቶማስ ፓርቴ ውጭ። ያው ቶማስ ፓርቴ በቅጣት ምክንያት ባለፈው አልተሰለፈም ነበር፣ ዛሬ ተሰልፏል። እንግዲህ በጣም ኢምፖርታንት የሆነ ሰከንድ ሌግ እያለበት የዛሬው ጨዋታ ላይ ተጫዋቾቹን አለማሳረፉ ለእኔ ፐርሰናሊ አንደኛው እና ዋናው ስህተቱ ነው። ለሰከንድ ሌግ በተለይ እንደነ ዲክላን ራይስ የመሳሰሉ እንደነ ቡካዮ ሳካ የመሳሰሉ ተጫዋቾቹን ማሳረፍ ነበረበት፣ አላሳረፈም። ከዛ በኋላ ደግሞ እንግዲህ ጨዋታው ላይ ኦልሞስት ሊቨርፑል ዋንጫውን መብላቱ ስለተረጋገጠ ይሄኛውን ጨዋታ የተወሰነም ቢሆን ተጫዋቾች ቀላቅሎ ገብቶ ቢሸነፍም ችግር የለውም ነበር። ኦፍኮርስ ተሸንፏል በጨዋታው ቋሚ ተሰላፊዎቹንም ይዞ ገብቶ። ይሄኛው ሌላኛው ስህተት ነው። በርንማውዝ ወደ ኢምሬትስ አቅንቶ 8 ጨዋታ ተጫውቶ 8ቱንም ጨዋታ አርሰናል አሸንፎ ነበር እስከ ዛሬ ድረስ። ዛሬ ግን በሜዳውና በደጋፊው ፊት ምንም እንኳን በዲክላን ራይስ ጎል ቀዳሚ ቢሆንም የኋላ ዲን ሆይሰን እና ኢቫኒልሰን ባስቆጠሩት ጎል በርንማውዝ የመጀመሪያ 3 ነጥቡን ከኢምሬትስ ይዞ ተመልሷል። እንግዲህ ጥሩ ሲዝን እያሳለፈ ነው የሚገኘው በርንማውዝ። አክቹሊ ማሸነፉ ያን ያህል ላይገርም ይችላል፣ ግን ለአርሰናል ሜንታሊቲ አንደኛ ሙሉ ተጫዋቾቹን ቋሚ አድርጎ ከገባ አትሊስት 3 ነጥቡን ይዞ ወደ ፓሪስ በአሸናፊነት መንፈስ መሄድ ነበረበት። አለበለዚያ ደግሞ አትሊስት ተጫዋቾቹን አሳርፎ ጨዋታውን ቢሸነፍ ቢያንስ ለዛኛው ጨዋታ ተጫዋች ቆጥቦ ነበር ይባል ነበር። አሁን ግን ማይክል አርቴታ ታክቲካሊም ቴክኒካሊም የተበላበት ጨዋታ ነው ማለት ነው። ጨዋታውንም በሜዳው እና በደጋፊው ፊት ተሸንፏል። ዘንድ ደግሞ ተጫዋቾቹን ሳያሳርፍ ቀርቷል። ያው በእርግጥ ፓሪስ ሴን ጀርሜንም ትናንትና እንደዚሁ በስትራስበርግ 2-1 ተሸንፎ ነው ወደዚህ ጨዋታ የሚያመራው። ግን አንደኛ ፒኤስጂ የተወሰነ ተጫዋቾቹን አሳርፎ ቤንች ተጫዋቾችን ቀላቅሎ ነው የገባው። ደግሞ ጠንካራ ሲዝን እያሳለፈ በሚገኘው ስትራስበርግ ነው የተሸነፈው። በሜዳው እንደመጫወቱ ትራቨል የማያደርግ ስኳድ ይዞ ግን የሉዊዝ ኤንሪኬ በርካታ ተጫዋቾቻቸውን አሳርፈዋል ማለት ነው። ማይክል አርቴታም እሱን ያደርጋል ብዬ ኤክስፔክት አድርጌ ነበር። ዛሬ አሰላለፉን ስመለከት ግን ያው ያ ሳይሆን ቀርቷል። በመጨረሻም ደግሞ በሜዳውና በደጋፊ ፊት ተሸንፏል። የተሸነፈ ባክ ቱ ባክ ሽንፈትን በኢምሬትስ አስተናግዶ ወደ ፓሪስ ሲያቀና እንግዲህ ሻምፒየንስ ሊግ ላይ ለማሸነፍ ትልቅ ፈተና ነው የሚሆነው። እንግዲህ ምን አይነት ውጤት እንደሚመዘገብ ሮብ አብረን የምንመለከተው